የተከበራችሁ የቃል ኪዳን ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በያለንበት ሰላማችሁ ብዝት ይበልልን። እኔ ያለሁ እግዚአብሔር ይመስገን። ይሄን ተባስ ተከታታዩ ላይክ እና ሼር ሰብስክራይብ እያደረጋችሁ ለወደፊት ይሄ ቻናል ጠቃሚና ምን ነበር የሚባለው ማለት ነው ጠቃሚና እያሳቀች ነው ማለት ነው ጠቃሚና ለሰዎች የሚጠቅም ነገር ተሰራበታለች። አሁን ላይ ሰብስክራይብ እያነሳባት ነው። ሰብስክራይብ ተረቡ የሆነ ምክንያት የተጫናችሁ እና በዛ ሰዓት አያነሳም ማለት ነው። አሁን ከተከፈተ ቻናሉ ወር ሊሞላው ነው። ስለዚህ ምንም ነገር ፋይዳ የለውም። ሰብስክራይብ ስታረጓት ወዲያው ነው እያነሳባት እና በጣም እየተናደደች እና ተስፋ እየቆረጠች ነው። ግን በእርግጥ ግን ይህ የሁላችንም ሀሳብና የሁላችንም እንትን ነው። ስለዚህ ባላችሁ አቅም ቢያንስ ከቻላችሁ 3 ደቂቃ የቀረም 2 ደቂቃ በቂ ነው። ወይም ደግሞ የመደወል ምልክቷን ከተጫናችሁ የማናችሁም ቻናል ሰብስክራይብ አይነሳም ማለት ነው። አሁን ላይ በጣም ሰብስክራይብ እያነሳ ነው በጣም ማለት ነው። ያው እንግዲህ የምታውቁኝ ታውቁኛላችሁ። አመት ምናምን ሊሞላኝ ነው። ስለዚህ እየወደቅን እየተነሳ ነው ዛሬ ድረስ ነው። አሁን ላይ ደግሞ እንደዛ እንቅልፋተን ብዙ መስዋዕትነት ከፍለን ትልቅ አድርገን ቻናላችንን አሳድገን ሞኔታይዜሽን ከሆነ በኋላ ሞኔታይዜሽን እያነሳ ነው። ለምንድን ነው ሞኔታይዜሽን የሚያነሳው? እንግዲህ አሁን ላይ አዲስ ህግ ወጥቷል። አዲስ ህግ ስለወጣ አዲሱ ህግ 2026 ነው ማለት 2025 ላይ በእነሱ ማለት በውጮቹ ሞኔታይዜሽኑ አይነሳም። አሁን ላይ ግን እያነሳ ነው። በጣም የብዙዎቹ እያነሳና እንትን እያለ ነው። ግን ነገር ግን ማለት ነው የሰው ልጅ ይወርቃል ይነሳል፣ ይነሳል። ስለዚህ አና አይደል ተስፋ ለመቁረጥ ይሄ ደግሞ ትርፍ ስራችን ነው። በተለይ ደግሞ ሸበካ ለኛ ይላል። ሸበካኛ ከኪሳችን አውጥተን አንከፍልም። ነይ ማርያም እና ያለሽ ነይ ተናገሪ። እኔማ ምንም የምናገረው ነገር የለም ባለች ሁላችሁ ማለት ነው። እኔ ነው እንደዚህ ያጋጣለች። አዎ እንግሊ ሳራ ايه ماذا قالوا ولا هذا ولا انا كنت تشوفي صحن ما كل هذا مين ها هذا أوكت مين ساندي كاندي يا كذاك انت أوكت كاندي انت كاندي زين يعني ሁላችሁ እንግዲህ አታስወራም ማለት ነው። በተለይ ድምጼን ከሰማችሁና አምላክ ምንም አታሳታም። አታስወራም አታውሩ እንደዚህ አውሪ ድል ላይ ሰጥቶ ማርያምን አውሪ። ስንት ደቂቃ ይቀረና መሰልሽ? ኧረ ስንት ደቂቃ ይቀረናል መሰለህ ቪዲዮ መስራት ማለት ነው። እግዚአብሔርን ነው ቪዲዮ መስራት እንዴት እንደሚያስፈራ እኮ አሁን ደረሰች። አወራሮ ግን ደቂቃው ራሱ አልሄድም። አንቺ ላውራሽ አንቺ ለምደሽው ለፈራሽው እኔ ምን እንደሆነ ታደርሽ እንዴ? ስለዚህ ምን መደልብሽ ነው ግዴታ ማለት ነው። ይሄው በዚህ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ይሄ ቻናል ይሄ አይደለም የእሷ ቻናል ነው። አዲስ ነኝ እንትን ምንድነው በየቤቱ ዞራለሁ፣ ማታ ሰበስባለሁ፣ ጠዋት ተነስቶ ይገኛል። ተቸገርኩ ማርያምን እጭ ገና ከወሩት እኔ ተስፋ እየተሟጠጠ ነው። ገብርኤል ያለ ተባበሩ ቢያንስ ላይ እስከምገባ ድረስ እንኳን አርጉ ተባበሩ። ምንድን ነው ሰው ልጅ የምታፈጥ ወይ ለካ ቪዲዮ ላይ እንደዚህ አሁን ሁለት ሆነን ለምሳሌ እንደዚህ ሁለት ሆነን ቪዲዮ ብንሰራ በጣም ይቀላል። ታውቂያለሽ? ዝም የሆነ የራሳችን ወሬ ራሱ ማውራት እንችላለን። ግዴታ እንደዚህ ነው እንደዚህ ነው ሳይሆን አሁን እኔ ጋር ስለች እንደዚህ አንዳንዴ ሰው ብናማ አቤት መድኃኒዓለም አባቴ በቃ እነሱ መድኃኒ ብናማ ጭቃት ቪዲዮ ራሱ ቫይራል ይወጣል። የምሬ ነው። ከዛ ቀን ይሄን ያየችው ቀንስ ሰቅላ 7ኛ ሰማታ እንገኝ አማርኛችን ይችላል ታራ ያስተርጉ አስተርጉ ስራው ጠፍቷቸው አንቺ በሰላም ነገር የለም። አባቴ ልድረስለት ጉድፈላ አሁን ማለት ነው። ልጅ አሁን እዚህ ቤት ስመጣ ምግብ ቤት ስላታበላ ልንገራችሁ ማለት አሁን ህዝብ ይፍረደኝ።
የምትበላው እንዴት አጋለ አትከልት እንዴት ሊጠፋን ይቻላል? ጨርስ ነው አይደርስ እና ምን ደመና አለ ማለት አይደርስ ደመና አለ እኮ ከዛ ማለት አትክልት ነው የምትበላው እና ሆዷን አልቻልኩትም። ውሰዱልኝ ማለት ነው። ውሰዱልኝ የምሰራውን ደግሞ አትበላም። የምትበላ አትክልት ነው። ስለዚህ ውሰዱልኝ ይችን ሴትዮ ውሰዱልኝ፣ ውሰዱልኝ ወደ ሀገሯ ጭናችሁ ፍትህ ለእኔ 5 ደቂቃ ቀርቶናል፣ 3 ደቂቃ ቀርቶናል ጋይስ ማለት ነው።